ሰላም እንዴት ናችሁ? ባለፈው ስንማማር ከነበርንበት ርዕስ ዛሬ ደግሞ አንስተን የምንቀጥል ይሆናል። ባለፈው ቤዚክ ኤሌክትሪሲቲ ጀምረን ነበር። ኤሌክትሪሲቲ ማለት ምን ማለት እንደሆነ እንዲሁም ደግሞ አንድ ሰርኪዩት መጀመሪያ ሰርኪዩት ማለት ምን ማለት እንደሆነና ሰርኪዩት ደግሞ ለመመስረት ወይም ደግሞ አንድ ሰርኪዩት ቤዚካሊ የሚያስፈልጉት ምን እንደሆኑ አይተን ነበረ። አንድ ኤሌክትሪካል ሰርኪዩት ከሚያስፈልጉት ቤዚክ ነገራቶች እንደ ቮልቴጅ፣ ሬዚስታንስ እንዲሁም ደግሞ ኮንዳክተር እንደሚያስፈልገው አይተን ነበረ። እነዚህ ቤዚካሊ አንድን ኤሌክትሪክ ሰርኪዩት ቢውልድ የሚያደርጉ ነገሮች ናቸው ማለት ነው። ኤሌክትሪካል ሰርኪዩት ለመገንባት እነዚህ ነገሮች ያስፈልጋሉ ማለት ነው። ኤሌክትሪሲቲ የሚለው በራሱ ባለፈው እንዳነሳ ነው ክሎዝድ ፓዝ ነው። ክሎዝድ ፓዝ ሆኖ ኤሌክትሪክ ኤሌመንቶች ያሉበትና በዚህ ውስጥ ደግሞ ኤሌክትሪካል ቻርጅ ፍሎ የሚያደርግበት እንደሆነ አይተን ነበር። ወይም ደግሞ ባጭሩ ስንሰበስበው ኤሌክትሪክ ሰርኪዩት ማለት ኤኒ አሬንጅመንት ኦፍ ማቴሪያል ዛት ፕሮቫይድ ፓዝ ፎር ኤሌክትሮንስ ቱ ፍሎ ማለት ነው። ማንኛውም የሆነ የአሬንጅመንት ማቴሪያሎች አሬንጅመንት እና ያ ደግሞ ፕሮቫይድ የሚያደርገን ምንድነው ኤሌክትሮኖች ወይም ደግሞ በእያንዳንዱ ኤሌክትሪካል ኤሌመንቶች ውስጥ ያሉ ኤሌክትሮኖች እንዴት ፍሎ እንደሚያደርጉ የሚያሳየን ክሎዝድ ፓዝ እንደሆነ አይተን ነበር። ይሄ ማለት ነው ኤሌክትሪክ ሰርኪዩት ማለት ዘን ኤሌክትሪሲቲ በጥቅሉ ሲታይ ምንድነው ኢዝ ዘ ፍሎ ኦፍ ኤሌክትሮንስ ፍሮም ዋን ፕሌስ ቱ አናዘር ማለት ነው። አንድ ኤሌክትሮን ከአንድ ቦታ ወደ አንድ ቦታ ፍሎ የሚያደርግበት ነው ዲቱ ዘ አፕላይድ ፎርስ ወይም ደግሞ ዘ አፕላይድ ፖቴንሻል ዲፈረንስ ቮልቴጅ ማለት ነው። ከአንድ ቦታ ወደ ሌላ ቦታ የሚያደርጉት ፍሰት በቮልቴጅ አማካኝነት እነዚህ ኤሌክትሮኖች የሚያደርጉት ከአንድ ቦታ ወደ አንድ ቦታ የሚያደርጉት ፍሰት ነው ምን ተብሎ የሚጠራው ኤሌክትሪሲቲ ብለን የምንጠራው ማለት ነው። ስለዚህ ኤሌክትሪሲቲ ቤዚካል ኮንሴፕቱ ይሄንን ካየን እንዲሁም ደግሞ መሰረታዊ የኤሌክትሪክ እውቀት ሲባል ምን ማለት እንደሆነና የተወሰኑ ቤዚካሊ እንደ ኤሌክትሪክ ከረንት፣ ቮልቴጅ፣ ሬዚስታንስ እና እነዚህን አይተን ነበረ። ለማስታወስ ያክል ኤሌክትሪክ ከረንት የሚባለው ኤሌክትሪካል ቻርጆች ወይም ደግሞ ኤሌክትሮኖች በኤሌክትሪክ አስተላላፊ በሆኑ ቁሶች ላይ የሚያደርጉት የሆነ ፍሰት ነው ኤሌክትሪክ ከረንት ብለን የምንጠራው ማለት ነው። ስለዚህ ለምሳሌ እንደ መዳብ ወይም ደግሞ እንደ ሲልቨር፣ ወርቅ እነዚህ ከፍተኛ ኤሌክትሪክ የሚያስተላልፍ ባህሪ ያላቸው ነገራቶች በእነሱ ላይ በእነዚህ ማቴሪያሎች ላይ ወይም በእነዚህ ቁሶች ላይ ኤሌክትሮኖች የሚያደርጉት የሆነ ፍሰት ወይም ደግሞ ፍሎ ኦፍ ኤሌክትሮን ፍሎ ኦፍ ኤሌክትሪካል ቻርጅስ ኢዝ ኮልድ ዋት ከረንት እንደምንጠራቸው አይተን ነበር ማለት ነው። ከዚህ ውስጥ ኤሌክትሪክ ኮንዳክተሮች ውስጥ ሰሚ ኮንዳክተር እንዳለና እንዲሁም ደግሞ ኢንሱሌተሮች እንዳሉ አይተን ነበር ማለት ነው። እንደነ እርጥብ እንጨት እነዚህ የጨውነት ባህሪ ያለው ውሃ ወይ ደግሞ ሳልቲ ዋተር፣ የሰዎች ሰውነት፣ ዛፎች እነዚህ ደግሞ ሰሚ ኮንዳክተር እንደሆኑ፣ ደረቅ እንጨት፣ ንጹህ ውሃ፣ የብረት ባህሪ የሌላቸው ንጥረ ነገሮች ኦር ነን ሜታልስ የምንላቸው እነዚህ ደግሞ ኢንሱሌተሮች ናቸው፣ ኤሌክትሪክ የማያስተላልፉ ናቸው። እንደ አይ ቤዚካሊ ሲምቦሉ እንደሆነና ሜትር ደግሞ የሚለካበት እንደሆነ አይተን ነበረ። ኤስአይ ዩኒቱ ደግሞ የከረንት መለኪያው ሜትር እንደሆነ አይተን ነበር ማለት ነው። እና እንዴት ነው አምፒር ኤስአይ ዩኒቱ እንደሆነ አይተን ነበር። ዘን ከረንት ስንለካ ከረንት ሜጀር ሲደረግ እንዴት ነው ሜጀር የምናደርገው የሚለውን አይተን ነበር። ወይም ደግሞ የአሜትሩን ተርሚናል ወይም ደግሞ አሜትሩ ላይ ተርሚናሎች አሉና ፖዚቲቭ ተርሚናልን ከቮልቴጅ ፖዚቲቭ ተርሚናል ጋር እናገናኛለን። እንዲሁም ደግሞ የቮልቴጁን ኔጌቲቭ ተርሚናል ከአሜትራችን ኔጌቲቭ ተርሚናል ጋር አገናኝተን ነው ሜጀር የምናደርገው እና ይሄ ሲለካ ብዙ ጊዜ በሲሪስ እንደሚለካ ከረንት የሚለካው ሲሪስ እንደሚለካ ባለፈው አንስተን ነበር ማለት ነው። ሌላው ዳይሬክት ከረንት የማይለዋወጥ የሆነ ከረንት የሚባል እንዳለ ወይም ደግሞ ዳይሬክትሊ ከረንታችን ስንለካ የምናገኘው ማለት ነው። እና ኦልተርኔቲቭ ከረንት ደግሞ ተለዋዋጭ ዋጋ ያለው ማለት ነው። በዌቭ አማካኝነት ኦሲሌሽን ስላለ እዚህ ላይ ኦልተርኔቲቭ ይሆናል ወይም ደግሞ ይቀያየራል የሚል አይተን ነበር ነው። ሌላ ቮልቴጅ ነው ያየነው። ቮልቴጅ እንግዲህ ምን ማለት ነበር ያልነው? ቮልቴጅ ማለት በኤሌክትሪካል ቻርጆች ወይም ደግሞ ፍሎ በሚያደርጉበት ጊዜ የሚፈጠር የግፊት ኃይል አለ እና ይሄ የግፊት ኃይል የሚፈጥረው ልዩነት ፖቴንሻል ዲፈረንስ ምን ብለን እንጠራዋለን? ቮልቴጅ ብለን እንጠራዋለን ማለት ነው። እና የምልክቱ ቪ ነው። መለኪያው ደግሞ ቮልት ሜትር ነው። ብዙ ጊዜ ቮልቴጅ ሲለካ ፓወር ነው የሚለካው ብለናል። እና
ይሄ ሲለካ ለምንድን ነው ፓራር የሚለካው? በፓራር በቮልት ሜትር ጊዜ ከረንታችን ሁለት ዳይሬክሽን ይኖረዋል ማለት ነው። የሚሄድበት ፓራር ነው፣ ሁለት ዳይሬክሽን ይኖረዋል ማለት እና ሁለት አይነት ደግሞ የቮልቴጅ አይነቶች አሉ። ዲሲ ቮልቴጅ እና ኤሲ ቮልቴጅ የሚባል እንዳለ አንስተናል። ዲሲ ቮልቴጅ የምንለው የማይለዋወጥ ወይም ደግሞ ቋሚ ዋጋ ያለው የሆነ ዳይሬክት ኮንስታንት የሆነ ቫልዩ ያለው ወይም ደግሞ ዲሲ ከረንት ማለት ዳይሬክት ከረንት ዳይሬክት ቮልቴጅ ማለት ሲሆን ኮንስታንት የሆነ ቫልዩ ያለው ወይም ደግሞ ቋሚ የሆነ ዋጋ ያለው ማለት ነው። እና ይህንን ብዙ ጊዜ የምናገኘው ከባትሪ ኦር ደግሞ ሰንላይት ነው፣ ከፀሐይ ብርሃን ነው ልናገኛቸው የምንችለው የዲሲ ቮልቴጅን ማለት ነው። ሌላኛው ይሄ ሞባይል ስልኮች፣ ላፕቶፖች የሚጠቀሙት ብዙ ጊዜ ዲሲ ቮልቴጅ ነው የሚጠቀሙት ማለት ነው። ቤታችን ውስጥ ያሉ ሶኬቶች ግን ግድግዳችን ላይ ብዙ የምንጠቀማቸው ሶኬቶች ኤሲ ቮልቴጅ ነው የሚሰጡን ማለት ነው። ነገር ግን ምንድነው የሚሆነው ቻርጀሮቻችን ላይ ኢንቨንተር አለ ወይም ደግሞ ምንድነው የሚያደርገው ይሄንን ወደ ኤሲ ቮልቴጅ የሚሰጡን ኤሲ ቮልቴጅ ምን ያደርጉታል ወደ ዲሲ ቮልቴጅ ይለውጡናል ማለት ነው። እና እነሱ የሚጠቀሙት ምንድነው ሞባይል ስልኮች፣ ላፕቶፖች የሚጠቀሙት ምንድነው ዲሲ ቮልቴጅ ነው የሚጠቀሙት ማለት ነው። ነገር ግን ኢንቨንተር ስላለው ኤሲ ቮልቴጅ ነው እና ቻርጀሮቻችን ወይም ደግሞ ኢንቨርተሮቻችን ምን ያደርጉታል ወደ ዲሲ ቮልቴጅ ይለውጡናል ማለት ነው። ኦኬ ስለዚህ ይሄ ዲሲ ቮልቴጅን በተመለከተ ሲሆን ኤሲ ቮልቴጅ ግን የምንለው ምን ማለት ነው? ይሄ ደግሞ ተለዋዋጭ የሆነ ዋጋ ወይም ደግሞ ኢንተርምስ ኦፍ ታይም ወይም ደግሞ በፔሪድ አማካኝነት የሚለዋወጥ ነው፣ የተመሰረተ ነው። ይሄኛው ዲፔንድ የሚሆነው በታይም ነው፣ ፔሪድ ነው። ምክንያቱም ይሄ ኦሲሌሽን ስላለ ወይም ደግሞ ዌቭ ስላለ ምን ይሆናል ማለት ነው በኢንተርምስ ኦፍ ታይም ነው ዲፔንድ የሚሆነው ማለት ነው። ስለዚህ ብዙ ጊዜ ኤሲ ቮልቴጅ የምናገኘው ከትላልቅ ሃይድሮ ፓወር ጀነሬሽን ነው የምናገኘው ወይም ደግሞ ከኤሌክትሪክ ኃይል ማመንጫዎች ነው የምናገኘው ወይም ደግሞ ከኤሲ ጀነሬተሮች ነው ይሄንን ኤሲ ቮልቴጅ የምናገኘው ማለት ነው። ኤሲ ቮልቴጅን ቤዚካሊ ለሁለት እንከፍለዋለን። ምን ብለን ነጠላ ፌዝ እና ኦር ሲንግል ፌዝ ኤንድ ስሪ ፌዝ ብለን ለሶስት እንከፍለዋለን ማለት ነው። ነጠላ ፌዝ ወይም ደግሞ ሲንግል ፌዝ የሚባለው ሁለት ገመድ ነው የሚኖረው እና አንዱ ሆት ላይን ኦር ደግሞ እሳት ሲሆን ሁለተኛው ደግሞ ኒውትራል ነው ወይም ደግሞ በተለምዶ ውሃ የምንለው ማለት ነው። እና ይሄ የኤሌክትሪክ ኃይል የለውም። ኒውትራል የሚባለው የኤሌክትሪክ ኃይል አይኖረውም ማለት ነው። በኢትዮጵያ ስታንዳርድ ያው እንደየሀገሩ ይለያያል ሬንጁ የሚጠቀሙበት ሲንግል ፌዝ ማለት ነው። በኢትዮጵያ ስታንዳርድ 220 ቮልት በ50 ፍሪኩዌንሲ ነው የምንጠቀመው። እንደየሀገሩ ይለያያል። 100 የሚጠቀሙ አሉ፣ እንደነ አሜሪካ ደግሞ 110 የሚጠቀሙ አሉ፣ እንደነ ጃፓን ደግሞ ከፍተኛ የሚጠቀሙ አሉ። ነገር ግን ኢትዮጵያ ላይ የምንጠቀምበት በ220 ቮልት በ50 ፍሪኩዌንሲ ሲሆን ፕላስ ኦር ማይነስ 20% ቶሌራንስ አለው ወይም ደግሞ ዋጋው በቮልት ሜትር ስንለካው ቶሌራንሳችን ጋር ነው ስንለካው የምናገኘው ከ176 እስከ 264 ቮልት ነው የምናገኘው። ዛት ሚንስ ፕላስ ኦር ማይነስ 20 እንጠቀማለን 20% እንጠቀማለን ማለት ነው። ይሄንን 220ን 20% አድ ስናደርግበት 264 ቮልቴጅ ይመጣል። ኦር ደግሞ ማይነስ ስናደርገው ስንት ይመጣል? ወደ 176 ይመጣል። ስለዚህ ከ176 እስከ 264 ነው እኛ ላይ የመጣውን ከጄኔሬሽናችን የመጣውን ስንለካው የምናገኘው ስታንዳርዳችን ከ176 እስከ 264 ቮልቴጅ ነው የምናገኘው። ወይም ደግሞ መብራት ኃይል የሚሰጠንን እኛ ስንለካው ልናገኝ የምንችለው ቮልቴጅ ይሄ ነው ማለት ነው። ከዚህ ውጭ ከሆነ ግን ጤነኛ ቮልቴጅ አይባልም ወይም ደግሞ ትክክለኛ ቮልቴጅ አይደለም፣ አደጋ ይደርሳል ማለት ነው። በጣም ከወረደን በጣም ደግሞ ሃይ ከሆነም ማለት ነው። ሶ ይሄንን ጥንቃቄ ማድረግ አለብን። ይሄ ሲንግል ፌስ ሲሆን ነው። ነገር ግን ባለ 3 ፌስ ሲሆን እዚህ ላይ ቅድም እንዳነሳነው ሲንግል ፌዝ ላይ ሁለት ላይኖች ናቸው የሚኖሩን፣ ሆት ላይን እና ኒውትራል ማለት ነው። ሶ ያው ከለር ኮድ ላይ ብዙ ጊዜ ያው የምንጠቀመው ሆት ላይን ላይ RYB ነው፣ ሬድ የሎ እና ብሉ ነው። ግን ያው እንደየእንትኑ ይለያያል፣ እንመጣለን ወደፊት ከለር ኮድ ስንማር እናየዋለን። ነገር ግን ለአሁን ለጊዜው ግን RYB ነው የሚሆነው ማለት ነው። ይሄን ትይዙልኛላችሁ። ባለ 3 ፌዝ ሲሆን 3 ፌዝ ላይ ባለ 4 ገመድ ነው የሚሆነው። ባለ 4 ገመድ ነው የምንጠቀመው። አስሚስ ሶስቱ ሆት ላይን ነው የሚሆነው ማለት ነው። አንዱ ግን ኒውትራል ነው የሚሆነው። ወይም ደግሞ ሶስቱ ገመድ እሳት ነው የሚኖራቸው። አንዱ ገመድ ደግሞ
ኒውትራል ነው የሚሆነው ማለት ነው። ማለት ሶስቶቹ አርዋይቢ ይሆናሉ። ሶስቱም አርዋይቢ ሬድ የሎ ግሪን ማነው ሬድ የሎ ብሉ ይሆናሉ ማለት ነው። ከዛ ምን ይሆናል ማለት ነው? አንደኛው ኒውትራሉ ብላክ ይሆናል ማለት ነው። እነዚህን እናገኛለን። ታዲያ ይሄ ስሪ ፌዝ ላይ ልክ እንደ ኒውትራሉ ስታንዳርዳችን ስንት ነው ከተባለ 380 ቮልት በ50 ፍሪኩዌንሲ ነው። 380 ቮልት በ50 ፍሪኩዌንሲ ሲሆን ይሄም ቶለራንስ ይኖረናል ማይነስ ኦር ፕላስ 20% ቶለራንስ ይኖረናል ማለት ነው። ስለዚህ 380ን በ20 ከፍ ወይም ደግሞ በ20 ዝቅ ሊል ይችላል ማለት ነው። በ20% ከፍ ይላል ወይም ደግሞ በ20% ዝቅ ሊል ይችላል። በ20% አድ ስናደርግ የምናገኘው ቫልዩ ይኖራል ወደ 400 አካባቢ ይመጣል። ከዛም ደግሞ ዝቅ ሲል በዚሁ ካልኩሌሽን የምናገኘው ቫልዩ ይኖራል ማለት። ስለዚህ በጣም ይሄኛው ግን ለህይወታችን በጣም አደገኛ ስለሆነ ልንጠነቀቅ የሚገባና በጣም ጥንቃቄ የሚያስፈልጋል። ኤሌክትሪካል ሴፍቲ በጣም ጥንቃቄ ልናደርግለት የሚገባ ነው ማለት ነው። ሌላኛው ቤዚካሊ ስለ ኤሌክትሪክ ማወቅ ካለብን ፖይንቶች ሶስተኛው ሬዚስታንስን ብለን ያየ ነው። ሬዚስታንስ እንግዲህ በኤሌክትሪክ አስተላላፊ ቁሶች ውስጥ ኤሌክትሮኖችን እንቅስቃሴ ሬዚስት የሚያደርግ ወይም ደግሞ የሚያግድ የሚቃወም ወይም ደግሞ እንቅስቃሴያቸውን የሚቃወም የሚገድባቸው ነገር ምን ተብሎ ይጠራል? ሬዚስታንስ ብለን እንጠራዋለን ማለት ነው። አትሚስ በአንድ ኤሌክትሪክ ሰርኪት ውስጥ የኤሌክትሮን ፍሰትን ወይም ደግሞ ኤሌክትሮኖች በሚያደርጉት እንቅስቃሴ ላይ የነሱን እንቅስቃሴ ምን የሚያደርግ ነው? የሚያግደው ማለት ነው። ሶ ይሄ ሬዚስታንስ ተብሎ ይጠራል። ዘን ምልክቱ ደግሞ ኦሜተር ተብሎ ነው የሚጠራው ማለት ነው። አሜተር ተብሎ ይጠራል። ይሄ አሜተር ብለን እንጠራዋለን ማለት ነው። ሬዚስታንስ የሚለካው በአሜተር ነው የሚሆነው ማለት ነው። ቁሶች ወይም ደግሞ ሰብስታንስ የኤሌክትሪክ የመቃወም ባህሪያቸው መሰረት ማድረግ በሶስት እንደምንከፍላቸው አይተን ነበር። ይሄ ኮንዳክተር፣ ሰሚ ኮንዳክተር እና ኢንሱሌተር ብለን ባለፈው አንስተናል ማለት ነው። ወደ ዛሬው ፖይንታችን ስንመጣ የኤሌክትሪክ ኃይልና የኤሌክትሪክ ጉልበት እንመለከታለን። ኤሌክትሪካል ኢነርጂን ኤሌክትሪካል ፓወር ብለን ለሁለት እንከፍለዋለን። ኤሌክትሪካል ኢነርጂ